አደይ ድራማ ቀጣይ ክፍል ይዘን መጥተናል። አደይ ከታገተችበት አምልጣ ፖሊስ ጣቢያ ሄዳ ዶክተር እኔን አላገተኝም፣ ዶክተር ለኔ ሲል ነበረ ሲከራከር የነበረው። ባካችሁ ዶክተርን ልቀቁት፣ እኔን ያገቱኝ የዴቭ እናት ናቸው። የዴቭ እናትና ፍቅር ባንድ ሆነው ነው ያገቱኝ እንጂ ሌላ አይደለም። ዶክተር ለኔ ሲል ነበረ ሲከራከር የነበረው ብላ አስፈታችው። ኮንስታብል ዶክተርን ከመረመረ በኋላ አንተነህ ያገትካት ብሎ ሲያስጨንቀው ከቆየ በኋላ ለቀቀው። ዴቭ እንደዚሁም ደግሞ ከጓደኛው ከፍቅር ጋር በመሆን ወንድም ዴቭና ሮሚ እየሄዱ እንዳለ መንገድ ላይ ሲገናኙ እህቴን አንተነህ የአንድ ነገር ያስደርጋትና አለቀህም ሲለው ዴቭ ተናዶ አድበት ተቀመጥ አለበለዚያ ከራሴ ላይ ወረድልኝ ሲለው፣ እንደዚሁም የአደይ ወንድም ደግሞ ነግሬሃለሁኝ እህቴ የሆነ ነገር ትሆንና ከራስ ላይ አልወርድም፣ አሳይሃለሁኝ፣ እስከ መጨረሻው እታግልሃለሁኝ። ድሀ ባለበት ሀገር መኖር አይችልም እንዴ? እናንተ ሀብታም ስለሆናችሁ ብቻ እንዴት ነው እኛን የምታሰቃዩን? በቃ ድሀ ሰርቶ መስራት አይችልም፣ ድሀ ሰርቶ መኖር አይችልም እንዴ? እናት ናት እንደዚህ ያደረገቻት እህቴን ብሎ ፎከረበት። ነግሬሃለሁ ምንም ቢሆን አደይን በጣም ነው የምወዳት እህቴ፣ አንድ ነገር ብትሆን አንተንና ያችን ፍቅረኛ ተብዬህን አልለቃችሁም እያለ እያስፈራራው ነበረ። እንደዚሁም የአደይ ጓደኛ ደግሞ እሷ ምንም አትሆንም እንሻላ፣ እነሱ ተንኮለኞች ናቸው፣ ደግሞ ቶሎ እንድረስላት እባክህን ቶሎ እንሄድ እያለች ከዴቭ ጋር ተያይዘው ወደ ሆቴል እየሄዱ በነበረበት ጊዜ የአደይ ጓደኛ ሄሉዬ ደርሳ አደይን ከታሰረችበት ፈታ ታወጣታለች። አደይ መጀመሪያ ወንድ ተፈታች ያደረገችው ቀጥታ ወደ ፖሊስ ጣቢያ ሄዳ ዶክተርን ይቅርታ አስፈትታ ዶክተርን ይቅርታ መጠየቅ ነበረ ስራዋ። ዶክተር ከተፈታ በኋላ እንግዲህ ቀጥታ ወደ ሆስፒታል በመሄድ ይቅርታ ጠይቀዋለች። ዶክተር እባክህን ይቅር በለኝ፣ አንተ ትክክል ነበርክ፣ አንተ ነህ እንደዚህ ያደረከኝ፣ አንተ ነህ እንደዚህ መጥፎ ነገር አስበሃል ብዬ አለማመኔ በጣም ጥፋተኛ ነኝ እያለች ስትለው፣ ዶክተርም ግን እኮ እንደዛ አድርጌ ካወጣዎች በኋላ እንዴት በግዛጅሽ ተመልሰሽ ትሄጃለሽ አደይ ብሎ ሲላት፣ አይ ዶክተር እኔ እኮ አይደለሁኝም ተመልሼ ሄድኩት፣ ተመልሼ ሄጄ ሳይሆን ድንገት የታሰቡ ሳላስበው ከኋላ የሁለት ሰዎች መጥተው አፍነው ነው ወደ ሆቴል ይዘውኝ የሄዱት። ግን እንደዚህ ያደረጉት የዴቭ እናትና ዴቭን እወደዋለሁኝ የምትለው ልጅ ናቸው እያለች እየነገረችው ነበረ። ዶክተርም በቃ እኔ ይቅርታ አድርጌልሻለሁኝ፣ ግን እንደዚህ እንዳይደገም መልሰሽ እንደዚህ እንዳታደርጊ፣ እኔ ምንም ነገር አላስብም አለ። ዶክተር አደይን በውስጥ ይወዳታል። እንደዚሁም ደግሞ የአደይ ጓደኛ ዶክተር ጋር በመሄድ ዶክተር ለምንድን ነው የማትረዳኝ? ሌሎችን ታክማለህ፣ እኔን ብቻ ግን አታክመኝም እባክህን እያለ እየለመነው ነበረ። በጎን ደግሞ የአደይ ወንድም ዴቭና ኩኩሻ እየተፋጠጡ ነበረ። ኩኩሻ አንቺ እንዴት ነሽ ሰላም ነሽ እንዴ እያለ እያወራ ሳለ፣ ቆይ አንተ ለቃቃይ ተፋታኝ እየተጓተትከኝ ነው እኮ ምንድነው አስበህ ነው እያለች ስትለው፣ ኩኩሻ አንቺ ምጅ እህቴ ላይ እጅ ያለሽበት እንዴ? እህቴ የሆነ ነገር ብትሆን ሁላችሁንም አጠፋችኋለሁ አለቃችሁም እያለ እየፎከረ ነበረ። አደይ ምንም ሳትሆን በመፈታቷ ደስ ብሎኛል። ዳይመንድ ተብዬው የኤልዬ ወንድም ደግሞ እስር ቤት ገብቷል። ኤሉን የሚወዳት ሰው የለም፣ እናቷም አትወዳት፣ ወንድሟም ደግሞ የቀረባት ለሀብት ለንብረቷ ብሎ ነው። የኤሉዬ ጓደኛ ወንድሟን እስር ቤት በመሄድ ነግሬሃለሁኝ፣ ኤልዬን ምንም እንድታደርጋት አልፈቅድልህም፣ አለበለዚያ ግን አላቅህም፣ ኤልዮ ደህና ሰው ናት እያለ እየነገረው ነበረ። የኤሉ ወንድም ተብዬውም ደግሞ እባክን ልቅስ፣ እኔ ምንም አላደርጋትም፣ አሁን እኔ የምፈልገው የኤሉ ንብረት እንዲመለስላት ነው ሲለው፣ አይ እኔ አላምንህም፣ እውነት በእህትነት ነው የተጠጋሃት ወይስ አይደለም ሲለው፣ እኔ በእህትነት አይደለም እርግጥ የተጠጋኋት፣
እኔ በእህትነት ከተጠጋኋት ይልቅ በአንተ ጓደኝነት የተጠጋኋት ይጠቅመኛል እያለ ሲለው እና አሁን የምልህን እባክህ አድርግ ሄድና ኤሉዬን ንብረቷ በስሟ እንደሆነና ጓደኛዋ የወሰደችባት ዶክሜንቱ ትክክል እንዳልሆነ ንገራት ሲለው እና እንዴት ነው ይሄንን የምነግራት እንዴት ያወቅክ ሲለው ያንንማ ያወቅኩት ጓደኛዋ የያዘችው ወረቀት ስላየሁኝ ነው። ፖሊስ ጣቢያ ሄደህም አመልክት፣ ትክክለኛ ወረቀትም ጓደኛዋ ዝና እንዳለ አውቃለሁኝ ሲለው የኤልዩ ጓደኛም ደግሞ እና እንዴት አድርጌ ነው የምቀበለው ወረቀቱን እያለ ሲለው አንተ ቆይ ወንድ ልጅ አይደለህም እንዴ ሄደህ አንቀህ ጉሮሮዋን ይዘህ ተቀበላት ብሎ የኤሉዬ ወንድም ይነግረዋል። እንደዚህ ካለው በኋላ የኤሉዬን ወንድም የኤሉ ፍቅረኛም ነግሬሃለሁኝ ከራሷ ላይ ውረድ፣ እንድትጎዳት አልፈቅድልህም፣ ብዙ ተጎድታለች፣ እሷ ወንድሜ ነው ብላ በጣም ደስ ብሏታል። አንተ ግን ምንም የማትረባ ወንድም ነህ፣ እባክህን እርዳት፣ ካልቻልክ ደግሞ ከጎኗ ራቅ በማለት አስፈራርቶታል። አደይ እንደዚህ እያለ እየቀጠለ ነው። የዴቭ እናት አደይና ዴቭን ባንድ አደርጋቸዋለሁኝ ብላ ለዴቭ ከነገረችው በኋላ ግን ደግሞ ከዴቭ ፍቅረኛ ጋር በመሆን አደይን ወደ ሆቴል ይዘው ሄደው ለሌላ ሰው አስረክበው ሰጥተው ከዶክተር ጋር ናት አትወድህም ብለው ሊያለያያቸውን ቢሞክሩም ነገር ግን አልተሳካላቸውም። የዴቭ ወንድም የዴቭና የአደይ ወንድም መንገድ ላይ ሲተላለፉ ተናንቀው ሊጋደሉ ሲሉ አደይ ደርሳ እናንተ ምን እየሰራችሁ ነው? ተላቀቁ ብላ ትግራቸዋለች። ዴቭም እሷን ሲያየት የጎሪጥ እያየ እውነትም የከዳችው መስሏት አንጓረጠባት። አደይም ምንም ሳይመስላት ወንድሜ ልቀቀው ነግሬሃለሁኝ፣ አለበለዚያ ወርድ ከራሴ ወንድሜ ምንም የሚያውቀው ነገር የለውም፣ አንተ ነህ ምንም በማታውቀው ነገር የሰው አንገት አንቀህ ያስከው እያለች አለችው። ዴቭ እንግዲህ አደይ ከርታኛለች ብሎ ነው የሚያምነው። እናቴ አትከዳኝም፣ ምንም ነገር አታደርገኝም፣ ከአሁን በኋላ በቃ ኢትዮጵያ ምድር ላይ አንኖርም፣ ወደ አሜሪካ እንሄዳለን የዛሬ ሳምንት አካባቢ ይላታል ፍቅርም ፍቅረኛውም ይሄንን ተጠቅማ እንግዲህ እሺ በአንድ እንሄዳለን እያለች ነው። ፍቅር እናቷ ጋር ሆነው በቃ ኩኩሻ ለምንድን ነው ሳትነግረኝ ሄደችው እያለች እየጠየቀቻት ነበረ። ፍቅርም በቃ ትመጣ ጠይቂያት እያለች ነበረ። ማዘሯ በጣም የገባቸው ሰው ናቸው። ኩኩሻና ፍቅር ደስ የሚሉ እህትና እህቶች ናቸው። ኩኩሻ ምንም እንኳን መጥፎ ሰው ብትመስል ደህና ሰው ናት። የሰላም እናትና ማዘሯ ተገናኙ። የሰላምዬ እናት እንግዲህ ደህና ጓደኛ ናቸው ከማዘሯ ጋራ። ሄሎ ከደረጅ ጋራ ወርጅ ሄዳለሁኝ ስትል ዘበኛው አግዶ አትወርጅም አትጨማለቂ ብሎ ከለከላት። በጣም ደስ የሚል ነበረ። እንግዲህ አደይ ድራማ እንደዚህ እያለ ይቀጥላል። ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች የዩቲዩብ ቻናሌን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። የአደይ ጓደኛና የአደይ ወንድም በመሆን የዴቭን ፍቅረኛ ይዘው አንቺ ከእህቴ ምንድን ነው የምትፈልጊው? የት ነው ያደረሻት? እህቴን አምጪ እያለ ሲያስጨንቃት እባክህ ልቀቀኝ፣ እኔ ምንም የማውቀውን ነገር የለም፣ ስለ እህትህ የት እንዳለች አላውቅም። እናንተ አይደላችሁ እንዴ የደበቃችኋት ከዴቭ ጋራ እንድትሆን ደግሞ በጎን ደግሞ ከዶክተር ጋር ፍቅር ጀምራለች እያለች ስትለው እጇን በመጠምዘዝ ነግሬሻለሁኝ አንቺ ውሻ እህቴ አንድ ነገር ብትሆን አንለቅሽም አለው። እንደዚሁም ደግሞ የኤልዩ ጓደኛ ኤልዩ ጋራ አቤት በመሄድ ገጀራው ወንድምሽ ነው አለው። ኤልዩ ገጀራው ወንድሟ በመሆኗ በጣም ደስ ቢላትም እንኳን ግን ደግሞ የኤልዩ ጓደኛ ሊቀበለው አልቻለም። ኤሉዬ ጓደኛ ኤሉዬን በጣም ቢወዳትም ገጀራው ደግሞ መጥፎ ሰው እንደሆነ ስለሚያውቅ ኤሉዬ እባክሽን ራስሽን ጠብቂ፣ ገጀራው ወንድምሽን ቢሆን እንኳን
ምንም ያክል አይወድሽም። የመጣው የቀረበው ሀብትና ንብረትሽን ብሎ ነው ሲላት፣ ኤሉዬም ወንድም ስላለኝ በጣም ደስ ብሎኛል። ለሀብትና ለንብረቴም ብሎ ቢቀርበኝ እንኳን እቀበለዋለሁኝ ትለዋለች። አደይ ድራማ ስላለቀ በሌላ ቪዲዮ እስከምንገናኝ ድረስ ዩቲዩብ ቻናሌን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁንም በኮሜንት ላይ አሳውቁኝ። አደይ ምን ይሆን መጨረሻው? አደይ ከዴቭ ጋር ትሆን ይሆን ወይስ ደግሞ ዴቭ ይረዳት ይሆን የሚለው የኔ ጥያቄ ነው። እናንተስ ዴቭ ምን የሚያደርግ ይመስላችኋል? ዴቭ ምንም እየገባው አይደለም። በእናቱን እያመነ ነው። ማንኛችንም ብንሆን እናታችንን እናምናለን። ግን ደግሞ የዴቭ እየበዛ ነው። አደይን እወድሻለሁ እያለ እየጎዳት ነው።